መፈለግ የፈለገ ሰው ለይለቱል ቀድርን መፈተሽ የፈለገ ሰው የት ጋር ይፈልጋታሉ? የመጨረሻዎቹ 7 ቀናት ላይ። ስለዚህ አሁን አርጀል ለያል እያየን አይደል? የበለጠ ተስፋ የሚደረግባቸው ሌሊቶችን እያየን ነው። አንድ ሰው 10ሩንም ከቻለ እነዚህ የበለጠ ተስፋ የሚደረግባቸው ናቸው። ካልሆነ ደግሞ የመጨረሻዎቹ 7ቶቹ እንደ ካልሆነ አላቅል እየዘለለ 21 23 25 27 እያለ እነዚህ ሁሉ አርጀል ለያል ናቸው ማለት ነው። 10ሩንም እንግዲህ በዒባዳ ካሳለፈ ተወፈቀ ማለት ነው። አብዛኞቹ ነው። وفي صحيح مسلم عنه عن النبي صلى الله عليه وسلم قال التمسوها فلقوتها في العشر الأواخر የመጨረሻዎቹ 10 ቀናት ላይ يعني ليلة القدر فلقوتها. طيب فإن ضعف أحدكم أو عجز عندك كدكم 10ሩንም ቀን ፍለጋ ይከብደኛል ካለ أو عجز ወይም ከሰነፍ ከተሳነው አሉ فلا يغلبن መሸነፍ የለበትም አሉ على السبع البواقي የቀሩትን 7 ቀናት ቢያንስ መሸነፍ የለበትም ይፈልጋቸው سبحان الله. وقد ثبت عنه صلى الله عليه وسلم ተረጋግጧል ከርሳቸው أنه كان يجتهد في شهر رمضان برمضان ور በጣም ይተጉ ይለፉ ነበር በዒባዳ ላይ لطلب ليلة القدر ليلة القدر በመፈለግ ላይ በጣም ይተጉ ይለፉ ነበር. وأنه اعتكف مرة 10 الأوائل ليلة القدر ፍለጋ የሆነ ጊዜ ላይ የመጀመሪያዎቹን 10 ቀናት ያዕቲካፍ ወጥቶ ነበር الأوائل منه رمضان ثم طلبها فاعتكف بعد ذلك 10 الأوسط ከዛ በኋላ ደግሞ የመካከለኛው ከ11 እስከ 20 ያለውን ያዕቲካፍ ማድረግ አሰሳ ፈልጉ ያኒ ፍተሻ ፈልገው ለይለቱል ቀድር እየፈለጉ መሐለኛውን ያዕቲካፍ ወጡበት። ይህም ለምንድን ነው? አሁን እሷን በመፈለግ في طلبها كما أنه اعتكف 10 الأواخر في طلبها أيضا حتى የመጨረሻው እንግዲህ ምን አይነት ኢጅቲሃድ ያደርጉ ልፋት ያደርጉ እንደነበረ ለይለቱል ቀድር ለማግኘት የሚያሳየን ነገር ነው። ድንገት 10ኛዋ መጀመሪያ ላይ ከሆነች ብለው ያን ያዕቲካፍ ወጡበት፣ መሐለኛውንም ወጡበት፣ መጨረሻውንም ወጡበት። ሱብሃንአላህ وأمر بطلبها في هذه العشر ኡማዎቻቸውን ሲያዙ የመጨረሻው ላይ ይፈልጓታል። የመጨረሻዎቹ 10 وفي رواية أنه صلى الله عليه وسلم قال تحروا ليلة القدر ليلة القدر بدن فتشوا فلقوات في الوتر من 10 الأواخر من رمضان ويتر بهونت የመጨረሻዎቹ 10 ቀናት ውስጥ ዊትር በሆኑት ነጠላ በመላቸው አርጀል ለያል ያልናቸው ሐዲሱ ማስረጃው ይሄ ነው። እነዚህ 21 23 25 27 29 ይሄ ነው ማስረጃው። ለይለቱል ቀድርን የመጨረሻዎቹ 10 ቀናት ውስጥ ዊትር በሆኑት ላይ ፈልጓታል። የበለጠ ተስፋ የሚደረግባቸው ናቸውና ማለት ነው። وفي رواية ابن عباس رضي الله عنهما